ይህ የምነግራችሁን ነገር ታውቃላችሁ? አብዛኛው የዶሮ እርባታ የሚከስረው ከመጀመሪያዎቹ 15 ቀን በሚሰሩት ጥቃቅን ስህተቶች መሆኑን ዛሬ ግማሽ ጫጩታችሁን ሊገድል ወይም ሊጨርስ የሚችለውን ስህተት እንዴት እንደምታስቀሩ አሳያችኋለሁ። ሰላም ጤና ይስጥልን። የዶሮ እርባታ ትርፋማ ከሆኑ የግብርና ዘርፎች አንዱ ነው። ነገር ግን ስኬታማ ለመሆን ዝም ብሎ መጀመር ሳይሆን ሳይንሳዊ እንክብካቤ ያስፈልጋል። ዛሬ በ5 ደቂቃ ውስጥ ከቤት አሰራር እስከ ጤና አጠባበቅ ያሉትን ቁልፍ ነጥቦች አሳያችኋለሁ። አብራችሁኝ ቆዩ። ጥሩ የዶሮ ቤት የጤና መሰረት ነው። ቤቱ ከምስራቅ ወደ ምዕራብ መሰራቱን ያረጋግጡ። ለብርሃንና ለንፋስ መከላከያ ወለሉ ላይ ከ5 እስከ 10 ሴንቲሜትር የእንጨት ፍርፋሪ ወይም ሳጋቱራ ይነስነሱ። ጫጩቶች ከመግባታቸው በፊት ቤቱን በሚገባ ጽዱና የሞቀ መሆን አለበት። ለመጀመሪያ ሳምንት 32 ሴልሺየስ ዲግሪ እስከ 35 ሴልሺየስ ዲግሪ ሙቀት ያስፈልጋቸዋል። ሌላው የመኖና የውሃ አቅራቦት፣ ጥራት ያለው መኖ። ጫጩቶች እንደገቡ ኃይል እንዲሆናቸው በግሉኮስ የተበረዘ ውሃ ይስጧቸው። ለመጀመሪያ ሳምንት ስታርተር ሜሽ የተባለ ፕሮቲን ንጹህ ውሃ 24 ሰዓት ማግኘት አለባቸው። እና ቫይታሚኖች መኖ ውስጥ በቆሎ፣ አኩሪ አተር መመጣጠናቸውን ያረጋግጡ። ሌላው የጤና ክትትልና ክትባት መከላከል ከሕክምና ይሻላል። ጫጩቶች በ7ኛው ቀን ለኒውካስትል፣ በ14ኛው ቀን ለጎምቦሮ መከተብ አለባቸው። የውጪ ሰዎች ወደ ዶሮ ቤት በፍጹም አያስገቡ። በራፍ ላይ የእግር መበከያ ወይም ፉት ባዝ ያስቀምጡ። ሌላው የገበያና የጥንቃቄ ምክሮች፣ ንጽህናና ብርሃን። ለእንቁላል ዶሮዎች በቀን 16 ሰዓት ብርሃን ይስጡ። ምሽት ላይ አምፖል ያብሩ። የመኖ እና የውሃ እቃዎችን በየቀኑ ማጠብ። በሽታን ይከላከሉ። እነዚህን መሰረታዊ ነጥቦች ከተገበሩ እርባታዎች ስኬታማ እና ትርፋማ ይሆናል። ጥያቄ ካሎት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።